السلام عليكم يا جماعة እንዴት ናችሁ? በዛሬው ቪዲዮ በረመዳን በጣም በትንሹ በ30 ቀን ውስጥ 3 ጊዜ ማختም እንድትችሉ አድርጋለሁ በአላህ ፍቃድ። ቁርአን ላይ እያንዳንዱ ጁዝ 20 ፔጅ ወይም ገጽ ነው። ስለዚህ በ30 ቀን ውስጥ 3 ጊዜ ለማختም ግዴታ በቀን 3 ጁዝ ማንበብ ይኖርብናል። ይህንንም ለማሳካት በቀን 60 ፔጅ ወይም ገጽ ማንበብ ይኖርብናል ማለት ነው። እና አሁን ይህንን 60 ፔጅ በቀን ውስጥ ምንም ሳትጨናነቁ ከስራችሁም ጋር ሳይጋጭባችሁ ለማንበብ የሚረዳችሁን ስቴፕ ባይ ስቴፕ ጋይድ ሰጣችኋለሁ። ሳውንድ ጉድ ራይት? እንጀምር። الذين كفروا وكذبوا بآياتنا أولئك أصحاب الجحيم يا أيها الذين آمنوا اذكروا نعمة الله عليكم إذ هم قوم أن يبسطوا إليكم أيديهم فكف أيديهم عنكم واتقوا الله وعلى الله فليتوكل المؤمنون. Best Ramadan schedule after each salah. This is the easiest way. ከፈጅር በኋላ አንድ ጁዝ፣ ከዙህር በኋላም አንድ ጁዝ፣ ከአስር ወይም ከመግሪብ በኋላ አንድ ጁዝ። ዛትስ ኢት። ይህ ማለት በቀን 3 ጊዜ ማንበብ ብቻ ነው የሚጠበቅባችሁ። ኦኬ ዲቴይል ብሬክ ዳውን እናደርገው። ቀለል እንዲል 5 times a day ወይም ደግሞ በቀን 5 ጊዜ እናደርገዋለን። እንደቀደሙ በእያንዳንዱ ቀን 3 ጁዝ እናነባለን። ያ ማለት 60 ፔጅ ወይም ገጽ ማለት ነው። ነገር ግን እዚህኛው ጋር ቀለል ማድረግ ስለፈለግን ከፈጅር በኋላ 12 ፔጅ፣ ከዙህር በኋላ 12 ፔጅ፣ ከአስር በኋላ 12 ፔጅ እንዲሁም ከመግሪብ በኋላ 12 ፔጅ፣ ከኢሻ ወይም ከተራዊህ በኋላ ደግሞ 12 ፔጅ። ቶታሉ ስንት መጣ? 60 ፔጅ ወይም 60 ገጽ ራይት። ያ ማለት በቀላሉ በአንድ ቀን 3 ጁዝ አነበብን ማለት ነው። አሁን የ30 ቀን ፉል ረመዳን ቴብል ወይም በእያንዳንዱ ቀን የምታነቡትን ላብራራላችሁ። ቀን 1 ላይ ከ1 ጁዝ እስከ 3 ጁዝ እናነባለን። ቀን 2 ላይ ደግሞ ከ4ኛው ጁዝ እስከ 6ኛው ጁዝ ድረስ እናነባለን። ቀን 3 ላይም እንደተለመደው 3 ጁዝ እንጨምርና ከ7 እስከ 9 እናነባለን። 4ኛው ቀን ላይ ከ10 እስከ 12 ያለውን ጁዝ እንቀራለን ማለት ነው። እየቀጠለ 10ኛው ቀን ላይ ከ28 ጁዝ እስከ 30 ጁዝ ያለውን እንቀራለን ማለት ነው። ዘን ሪፒት ከ15 እስከ 20 ቀን ሴም አገኝ፣ እንዲሁም ቀን 21 እስከ 30 ሴም አገኝ። በቀላሉ በ30 ቀን 3 ጊዜ ያختማችሁ ማለት ነው። የመጀመሪያውን ختሚያ በ10ኛው ቀን ትጨርሳላችሁ። ሁለተኛውን ደግሞ በ20ኛው ቀን የምታختሙ ይሆናል። ሶስተኛውን በ30ኛው ቀን ታختማላችሁ። ቲፕስ ቱ ሰክሴስ ዲላር ፍሬንድ። አሁን ይህንን የምታሳኩበትን አንዳንድ ቲፖች ልስጣችሁ። የመጀመሪያው አንድ ቁርአንን ብቻ ተጠቀሙ። ሁለተኛው ደግሞ ተመሳሳይ ፔጆችን ወይም ገጾችን ቅሩ። ሳታረፍዱና ሳታቋርጡ በእያንዳንዱ ሰላት በኋላ አንብቡ። አንድ ቀን ሳታነቡ ካሳለፋችሁት በቀጣዩ ቀን ግዴታ አንድ ጁዝ መጨመር አለባችሁ። አምስተኛውና የመጨረሻው ኮንሲስተንሲ ላይ ፎከስ አድርጉ። ማለትም ወጥነት ይኖራችሁ። ያ ማለት ግን መፍጠን አይደለም። ከቻላችሁ ደግሞ አንድ ምርጥና የሚገርም ቻሌንጅ ልስጣችሁ። ይህንንም ሙአዚዝ ቻሌንጅ ሞድ ኤክስትራ ሪዋርድ ብየዋለሁ። ተራዊህን የምትሰግዱ ከሆነ you can do this. አፍተር ተራዊህ 2 ጁዝ ለማንበብ ሞክሩ። ወይም የሚከብዳችሁ ከሆነ 1 ጁዝ ማድረግ ትችላላችሁ። that feels much easier. በዚህ መንገድ ቻሌንጁን አብረን እናሳካዋለን ኢንሻአላህ። ከቻሌንጁ በተጨማሪ ደግሞ ያልኳችሁን ከተራዊህ በኋላ 1 ወይም 2 ጁዝ የምታነቡ ከሆነ ለቁርአን ያላችሁ ቦታ በደንብ የተስተካከለ እንደሚሆን ተስፋ አድርጋለሁ። ብዙዎቻችን ቁርአንን ከመቅራትና በሱ ከመመራት ይልቅ ተቃራኒውን መርጠናል። ወላኪን አሁን ይህንን ረመዳን ሰበብ በማድረግ ወደ ፈጣሪያችን መቅረብ ይኖርብናል። አላህ ሁላችንንም በዲናችን ጠንካሮች እንድንሆን ያግዘን። ይህንን ረመዳንም አላህ በሰላም አድርሶናል አልহামዱሊላህ። በሰላም ጾመንም አላህ ጾማቸውን ከተቀበላቸው ባሮች ያድርገን አሚን። በነገራችን ላይ ይህንን ረመዳን ቁርአን ትራከር በፒዲኤፍ እና በጄፒጂ ፋይል ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱንም ዳውንሎድ በማድረግ በምትቀሩ ጊዜ ቲክ እያደረጋችሁ ወይም የራይት ምልክት እያስቀመጣችሁ ቻሌንጁን መቀጠል ትችላላችሁ ማለት ነው። የዛሬው ቪዲዮ ይህንን ይመስላል። እንደተለመደው ቪዲዮውን ላይክ እና ሼር በማድረግ እኔ ሰፖርት ማድረግ ትችላላችሁ። እኔ እስከ 3 ቆጥራለሁ፣ እናንተ ደግሞ ላይክ ታደርጋላችሁ። 1 2 3 አብራችሁን ስላላችሁ ከልብ አመሰግናለሁ። አላህ ከፈቀደ በቀጣይ ቪዲዮ የሚገናኝ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።